ሰላም ጤና ይስጥልኝ ተመልካቾቻችን፣ ቃና ቴሌቪዥን ደግሞ አዲስ መንታ መንገድ የተሰኘ የተከታታይ ድራማ ይዞ መጥቷል። ይህንን ድራማ አብረን የምንመለከተው ይሆናል። ክፍል 1 እንዲህ ብሎ ይጀምራል። በምስሉ ላይ እንደምትመለከቱት አንዲት እናት የተገላገለች ትገኛለች። ልጆቿም 2 ናቸው። እነዚህ ልጆች በዚህ መንገድ ይወለዳሉ። እናትየዋ ምንም የማሳደግ አቅም ስላልነበራት እንዲሁም ደግሞ የወለደችው ያው በትንሽ ስህተት በተፈጠረ ስለሆነ ልጆቿን ወደ አያቶቿ ጋር ትሰጣለች ማለት ነው እንደምትመለከቱ። ከዛም እነዚህ ልጆች ያድጋሉ። 2 መንታ ናቸው፣ ወንድና ሴት። ስማቸውም ኑህ ቻክርጃህ ወንዱ፣ ሴቷ ደግሞ ሜሌክ ቻክርጃ ትባላለች። እናም ያድጋል። እናታቸውን አያውቁም፣ አባታቸውን አያውቁም። ህይወት በጣም ለነሱ ፈታኝ ጊዜ ላይ ትገኛለች። እናም ታዲያ የሚኖሩት ከአያታቸው ጋር ነው። የቤት ኪራይ እየከፈሉ ነው። የቤት አከራዩ የሚመጣና ይሄ ቤት ከዚህ በኋላ ለናንተ አገልግሎት አይሰጥም፣ ያው ለሚሸጥ ስለሆነ ቤቱ ይፈርስና ቀጣይ የሚገነቡ ሰዎች አሉ፣ ለነሱ ሽጨዋለሁ፣ ከዚህ በኋላ እንድትወጥሉኝ ነው የፈልገው በማለት ልጆቹን ያስደነግጣቸዋል። በጣም ደነገጡ። እንዲህ ነገር አልጠበቁም ነበር። ለምን ብሎ ኑህ በጣም መጣላት ጀመረ ከሰውየው ጋር። ሜሌክ በጣም የተረጋጋች ስለሆነች እባክን ተረጋጋ እያለች ማረጋጋት ጀመረች። በሌላ ትዕይንት ደግሞ ሜሌክ በጣም እየሮጠች ወደ ክፍሏ እየገባች ልብሷን እየቀያየረች ነበረ። ከዛም በኋላ ሳታስበው መሬት ላይ ፎቶ ወድቆ ታገኛለች። ይህም ፎቶ የእናትና የአባቷ ፎቶ ነው። አያትየዋ ልክ ልጆቹ ሲሰጡ ያንን ፎቶ አጠገባቸው ስለነበረ አስቀምጦ ነበር። ታዲያ አያትየው ይህንን ፎቶ በመያዝ ለዘላለም ብቻዋ ጋር ልታስቀምጠው ነበር ያሰበችው። ነገር ግን ሜሌክ አወቀች። ይህንንም ካየች በኋላ ይህን ፎቶ በጣም ትደነግጣለች። ከዛም ታዲያ አያትየዋን እናትና አባቴ እነዚህ ናቸው ብላ ሜሌክ በስስት ትነግራታለች። አዎ ጥላሽ የሄደችው እናትሽ ይቺ ናት። ያው አሁን ላይ የተሻለ ህይወት ላይ ትገኛለች። ያው በጣም ያናዳል፣ ግን እናንተን ስለሰጠኝ እግዚአብሔር በጣም ነው ማመሰግነው በማለት ለሜሌክ ትነግራታለች። እናም ታዲያ እነዚህ ልጆች እናትየዋን ያገኟት ይሆን? እስቲ በኮሜንት ላይ ሐሳባችሁን ግለጹ። ይህ ፊልም አሪፍ ነው ወይ? በዚሁ ይቀጥል የምትሉ ላይክ በማድረግ ይህንን ቪዲዮ ያው እንግዲህ ጀምራችሁታል፣ ላይክ እያደረጋችሁ አበረታቱን። በሌላ ትዕይንት ደግሞ ቺሃን ወደ ከኤርፖርት ወርዶ ከጀርመን ወደ ካፓዶኪያ የምትባል ቅንጡ ቱሪስቶች የሚጎበኟት እቺ ምድር የቱርክ ውስጥ ትገኛለች። እናም ከዚህ ከአውሮፕላን ጣቢያ ወርዶ ወደ ቤቱ እያመራ ይገኛል። ካፓዶኪያ ውስጥ እሱ በጣም የሀብታም ቤተሰብ ነው። የቤተሰቡም ስም ሻንሳላን በመባል ይታወቃል። ብዙ ነገሮች በቤተሰብ ውስጥ ይከናወናሉ። በጣም አረመኔ ያለበት ቤተሰብ ነው። በዛውም ደግሞ በጣም ደሳስ የሚሉ ሰዎች ያሉበት ቤተሰብ ነው። የእነዚህን ድራማ አሁን የምንመለከት ይሆናል። ታዲያ ቺሃን ከዚህ ከጀርመን ከአውሮፕላን ጣቢያው ሲወጣ ያው የሚቀበለው ሰው አለ። ይቀበሉትና ወደ ቤቱ ይወስዱታል ማለት ነው። ከዛም ቤተሰቦቹን ያገኝና ሰላምታ ይለዋወጣል። ለመጀመሪያ ያህል ይህን ድራማ አሪፍ ስቶሪ ላይን ሰጥቻለሁ ብዬ አስባለሁ። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ቻው ቻው።